ሰላም እንዴት ናችሁ? ያፌት ነኝ ከቦሌ ኤርፖርት በ5 ደቂቃ ርቀት ላይ የሚገኝ ኮምፓውንድ አፓርትመንት 60 ሺህ ካሬ ያለፈ አፓርትመንት እንዳለ ሰምተን እስቲ ዛሬ ደግሞ እናያለን። ወደ ሳይቱ እየሄድን ስለ አለሚው አካል ማለት ሜትሮ ሪል ስቴት አንዳንድ መረጃዎችን ልስጣችሁ። ምናልባት አብዛኞቻችሁ የምታውቁት ካንጋሮ ጫማ የሱ ሲስተር ካምፓኒ እንዲሁም ሜትሮ ቆርቆሮ የመሳሰሉ ካምፓኒዎች በስሩ ያደረገ ሲሆን በስሩ የሚያንቀሳቀስ ድርጅት ሲሆን ከ50 ዓመታት በላይ ኮንስትራክሽን ላይ የኮንስትራክሽን የመንገድ ዝርጋታ ላይ የነበረ ነው። እንዲሁም ሪል ስቴት ላይ ኖቫ ሪል ስቴት እኒ ሪል ስቴት ሲስተር ካምፓኒዎቹ ናቸው። ቡልቡላ ሳይታችን ላይ ደርሰናል። እስቲ ደግሞ ወደ ውስጥ ገብተን ያለውን ነገር በደንብ አብጠርጥረን ነው። ገና ወደ ግቢው ስንገባ እንደዚህ ዌልካሚንግ የሆነ መንደር ይጠብቀናል። ታዲያ ይህ ሁሉ ቦታ ልጆችን ለማሳደግ እንዲሁም ለፋሚሊ ታይም የሚሆን በቂ ቦታ አለው። የቤቶቹ ውጫዊ ገጽታ ይህን የሚመስል ሲሆን እነዚህ ቤቶች በ6 ወራት ጊዜ ውስጥ ነው ተሰርተው የተጠናቀቁት። አሁን ላይ ገዢዎቹ ገብተውበት እየኖሩበት ይገኛል። ወደ አፓርትመንቶቹ ውስጣዊ ገጽታ ስንመጣ ይሄኛው የባለ 2 መኝታ ነው። ሁልጊዜ ባለ 2 መኝታ ግራውንድ ላይ ሲሆኑ ይሄ የምታዩት ባለ 2 መኝታ 110 ካሬ ሲሆን የተጣራ ደግሞ አፓርትመንቱ የሚያርፍበት ደግሞ 90 ካሬ ላይ ያርፋል። እንደምታዩት ግራውንድ ላይ ነው። ሰፋ ያለ ሊቪንግ ሩም ሲኖረው በዚህ በኩል ደግሞ መኝታ ቤታችንን እናገኛለን። ይሄኛው ማስተር ቤድሩሙ ሲሆን የራሱ ባልከኒ እንደዚህ እንደምታዩት አለው። በዚህ በኩል ደግሞ ባዝሩሙ እያንዳንዱ ማቴሪያል ገብቷል። ወደ ልጆች መኝታ ቤት ከመሄዳችን በፊት እዚህ ጋር ኪችናችን እናገኛለን። ኪችኑ እንደዚህ አየር የሚያስገባ ሰፋ ያለ ብርሃን ያለው ነው። እዚህ ጋር ደግሞ ባዝሩማችን እናያለን። ይሄ ኮመን ባዝሩሙ ነው። እያንዳንዱ ማቴሪያል ከውጭ ወጣ ማቴሪያል የሚገጠሙ። ይሄኛው ደግሞ ሁለተኛው የልጆች መኝታ ነው። ታዲያ ይሄ አፓርትመንት በ14 ሚሊዮን 800 ሺህ አጠቃላይ ክፍያ ወይ ደግሞ 30% ቅድመ ክፍያውን ማለትም 4 ሚሊዮን 400 ሺህ ከፍላችሁ የራሳችሁ ማድረግ የምትችሉ ይሆናል። ታዲያ እስቲ ወደ ባለሶስቶቹ ደግሞ እንሂድ። ባለሶስቶቹም በተመሳሳይ ምንም አይነት ሌላ ቦራ የላቸውም። እንደምታዩቸው በወል ብቻቸውን ናቸው። ታዲያ እነዚህ ባለሶስት መኝታዎች ደግሞ ከአንደኛ እስከ 4ኛ ያለውን የፎቁን አካል ይይዛሉ። ታዲያ እነዚህ G+4 አፓርትመንቶች ይሄኛውን ኪችን እንደዚህ አይነት ኪችን አላቸው። ባለሶስቶቹ ደግሞ እንደዚህ ሰፋ ያለ ኮምፓውንድ አፓርትመንት ልጆችን ለማሳደግ የሚሆን ስፔስ ያለን ሲሆን ሳሎናችን በተመሳሳይ እንደዚህ ሰፋ ያለ ብርሃን የሚገባበት ነው። ታዲያ ይሄን የመሰለ ኮምፓውንድ ውስጥ መኖር የማይፈልግ ማን ነው? መኝታ ቤቶቹ ስንመለስ ከቅድም ካየነው ጋር ተመሳሳይ ነው። መኝታ ቤቱ ይሄን ይመስላል። የራሱ ባልከኒ እንደዚህ ሰፋ ያለ ብርሃን ይኖረዋል። ታዲያ ባዝሩማችን ይሄን ይመስላል። ባልከኒው ደግሞ እንደምታዩት ስፋቱ ይሄን ይመስላል ማለት ነው። ታዲያ ወደ መኝታ ቤቶቹ ደግሞ ስንሄድ እዚች ጋር ቅድም ኪችን የነበረው መኝታ ቤት አሁን ቅድም ኪችን ፊት ለፊት ስላደረግን ይሄኛው መኝታ ቤት ይሆንና እንደዚህ ሰፋ የልጆች መኝታ ቤት ይኖራል። እዚህ ጋር ባዝሩሙ በተመሳሳይ ሃይ ኳሊቲ ማቴሪያል የተጠቀመ ባዝሩም ነው። ይሄ ደግሞ ሶስተኛው መኝታ ቤታችን ይሆናል ማለት ነው። ወደ ዋጋው ስንመጣ ባለሶስቱ ሁለት አይነት የዋጋ አማራጭ አለው። አንደኛና ሁለተኛ ላይ ያሉት 17 ሚሊዮን 700 ሺህ አጠቃላይ ክፍያቸው ሲሆን ቅድመ ክፍያቸው ደግሞ 5.3 ይሆናል ማለት ነው። ሶስተኛና አራተኛ ላይ ያሉት ደግሞ አጠቃላይ ክፍያቸው 16 ሚሊዮን 600 ሺህ ሲሆን ቅድመ ክፍያቸው ደግሞ 4 ሚሊዮን 900 ሺህ ይሆናል ማለት ነው። እስካሁን ተገንብቶ የተረከቡትን ካየን አሁን ደግሞ እየተገነቡ ያሉ እና በሽያጭ ያሉትን እስቲ ሄደን እናያቸው። እነዚህ ብሎኮች ከ3 ወራት በፊት በስኬሌተን ደረጃ ላይ ነበሩ፣ ግን አሁን ለመረከብ በጥቂት ጊዜያት ማለትም ወራት ብቻ የቀራቸው ብሎኮች ናቸው። እስቲ በደንብ እየተንቀሳቀስን ደግሞ ኮምፓውንዱ ምን ይመስላል የሚለውን እንየው። እነዚህ ያለቁት ብሎኮች ውስጦቻቸው ይሄንን ይመስላል ማለት ነው። በስተመጨረሻም የዛሬ ሪቪዋችን ይሄን ይመስል ነበረ። ታዲያ ይሄንን ሳይት ሃይሊ ሪኮመንድ ነው ማድረጋችሁ። ያው ከኢንቨስትመንት አንፃር ብቻ ሳይሆን የዛሬ 6 ወር ከኛ ክረምት ላይ የገዙት ደንበኞቻችን አሁን 5 እና 6 ሚሊዮን ብር አትርፈው ነው እየሸጡት ያሉት። ታዲያ እናንተም ይሄንን የማታተርፉበት ምንም አይነት አጋጣሚ አይኖርም ብዬ አስባለሁ። ታዲያ ስልካችን ከስር አለ። በማንኛውም ሰዓት ብትደውሉ እንመልስላችኋለን። መልካም ቀን፣ ሰላም ዋሉ።